የመጀመሪያው እንግዲህ ሾፒንግ ስንወጣ ማለት ነው how much is this ይሄ ስንት ነው? ያው ዋጋ ስንጠይቅ ማለት ነው how much is this ይሄ ስንት ነው የሚል ትርጉም ይኖረዋል። በእያንዳንዱ ቀን የምንጠቀምባቸውን የእንግሊዘኛ ሐረጎችን በዛሬው ቪዲዮ ደግሞ ለማየት እንሞክራለን። ሰላምታ አዲስ ሰው ስናገኝ፣ እርዳታ ስንጠይቅ፣ ሾፒንግ የየዕለት ግብይቶቻችንን ስንፈጽም፣ በቤታችን ከቤተሰብ ጋር፣ ትምህርት ቤት ወይም ስራ ቦታ ስሞል ቶክ ቀለል ያሉ ንግግሮችን ስናደርግ ልንጠቀምባቸው የምንችላቸውን የእንግሊዘኛ ሐረጎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እኔንም ደግሞ ሌሎች ቪዲዮዎችን እንድሰራ በታቴ መሆን ትችላላችሁ። ቀጥታ ወደ ትምህርቱ። መጀመሪያ ግሪቲንግ ወይም ኢንትሮዳክሽን ሰላምታ እናቀርባለን። እንግዲህ በቀን ውስጥ ሰላም ሳንል አንውልም ብዬ አስባለሁ። ሌላ ደግሞ ሰውን አዲስ ሰው ልንተዋወቅ እንችላለን። እስቲ የተወሰኑ ሐረጎችን እንመልከት። ያው ከሰላምታ ስንጀምር ሄሎ፣ ሃይ፣ ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ እነዚህ እንግዲህ በሌሎች ቪዲዮዎችም ላይ ሜንሽን ያደረኳቸው ስለሆኑ እዛ ላይም ማየት ትችላላችሁ። እነዚህ የተለመዱ ናቸው። ሃው አር ዩ፣ ሃው አር ዩ እንዴት ነሽ፣ እንዴት ነህ የሚል አይነት ምላሽ ነው። ያው በምላሹ አም ፋይን፣ ቴንክ ዩ የሚል አይነት ምላሾች ልንሰጥ እንችላለን። አዲስ ሰው ስናገኝ ደግሞ ስም ልንጠይቅ እንችላለን። ዋት ኢዝ ዩር ኔም፣ ስም ማን ነው፣ ስምሽ ማን ነው? ማይ ኔም ኢዝ ናታን ኢያሱ፣ ስሜ ናታን ነው። እንግዲህ ያለ ምላሽ ልንሰጥ እንችላለን። ናይስ ቱ ሚት ዩ፣ ስላገኘው ደስ ብሎኛል ስንል ያው እኔም ስላገኘሁሽ ደስ ብሎኛል ስል ናይስ ቱ ሚት ዩ ቱ የሚለውን እጠቀማለሁ ማለት ነው። እንግዲህ እነዚህ የተለመዱ ሐረጎች ናቸው በሰላምታ ወይንም ደግሞ ሰዎችን እንደ አዲስ ሰዎችን ስናገኝ እንጠቀምባቸው ማለት ነው። Hello, how are you? I'm fine, thank you. And you? I'm good. Nice to meet you. Nice to meet you too. በዚህ ክፍል ደግሞ asking about help እገዛ ስንፈልግ ልንጠቀምባቸው የምንችልባቸውን የእንግሊዘኛ ሐረጋት ደግሞ እናያለን ማለት ነው። የመጀመሪያው excuse me, can you help me? ይቅርታ ልታግዘኝ ትችላለህ፣ ይቅርታ ልታግዥኝ ትችያለሽ የሚል ትርጉም ይኖረዋል። I don't understand አልገባኝም የሚል ነገር ማለት ብንፈልግ I don't understand እንላለን። Can you repeat please? Can you repeat please ማለት ልትደግምልኝ ትችላለህ፣ ልትደግሚልኝ ትችያለሽ እባክሽ እንደማለት ነው። How do you say this in English? ምን ማለት ነው ይሄ? ይሄን በእንግሊዘኛ እንዴት ትላለህ? ይሄን በእንግሊዘኛ እንዴት ትያለሽ? How do you say this in English? የተወሰኑ ናቸው እነዚህ እንግዲህ በብዛት ልንጠቀምባቸው እንችላቸዋለን ተብለን የሚባሉ ናቸው ማለት ነው እነዚህ ሐረጋት። አሁን ደግሞ ሾፒንግ ስንወጣ የሆነ ስንገበያይ ልንጠቀምባቸው የምንችላቸውን የእንግሊዘኛ ሐረጋትን እናያለን። ያው የተለመዱትን ነው በዚህኛው ቪዲዮ ክፍል እያየን ያለ ነው። የመጀመሪያው እንግዲህ ሾፒንግ ስንወጣ ማለት ነው how much is this ይሄ ስንት ነው? ያው ዋጋ ስንጠይቅ ማለት ነው how much is this ይሄ ስንት ነው የሚል ትርጉም ይኖረዋል። I want this one ይሄን ፈልጋለሁ። I want this one please እባክህ ይሄን ፈልጋለሁ፣ እባክሽ ይሄን ፈልጋለሁ የሚል አይነት ይሄን ፈልጋለሁ ያን ፈልጋለሁ ሲባል I want this one I want that one ሲሆን ደግሞ ያኛውን ፈልጋለሁ እንደማለት ነው። ውሃ ይኖርሃል do you have water የሚል አይነት እንግሊዘኛ ሐረግ ይኖረዋል። ሌላ can I pay with cash? can I pay with cash? በካሽ ልክፈል፣ በብር በገንዘብ ልስጥ፣ መክፈል እችላለሁ የሚል ትርጉም ይኖራል ማለት ነው። እነዚህን እንጠቀማለን በየዕለት እንቅስቃሴያችን። ለዛ ነው ያቀረብኩላችሁ ማለት ነው። ስለዚህ ሾፒንግ ኦር ዴይሊ ኒድስ እንግዲህ ዕለት ተዕለት እንቅስቃሴዎቻችን ላይ ግብይቶቻችን ላይ ልንጠቀምባቸው የምንችላቸው የእንግሊዘኛ ሴንቴንስ ናቸው ማለት ነው። አረፍተ ነገሮች ሊሆኑ ይችላሉ ማለት ነው።
አሁን ደግሞ በቤት at home ከፋሚሊ ጋር ስንሆን ከቤተሰብ ጋር ስንሆን ልንጠቀምባቸው የምንችልባቸውን የተወሰኑ ሐረጋት ደግሞ እንመለከታለን፣ የተለመዱትን ማለት ነው። የመጀመሪያው what are you doing? ምን እየሰራሽ ነው? ምን እየሰራ ነው የሚል አይነት ጥያቄ ሊሆን ይችላል። ቀጥሎ ደግሞ I'm cooking እያበሰልኩ ነው። I'm reading እያነበብኩ ነው። I'm studying እያጠናው ነው ልንል እንችላለን ማለት ነው። come here please እባክሽ ትመጫለሽ፣ እባክህ ትመጣለህ፣ ወደዚህ ና እንደማለት ነው። let's eat together አብረን እንብላ፣ እስቲ አብረን እንብላ የሚል አይነት ሴንቴንስ ይሆናል ማለት ነው። ሐረግ ሊሆን ይችላል። ስለዚህ እነዚህን በቤተሰብ ከፋሚሊ ጋር ሆነን በቤታችን ልንጠቀምባቸው የምንችላቸው እንግሊዝኛ ሐረጋት ሊሆኑ ይችላሉ ማለት ነው። ስለዚህ ይሄን ብቻ የተወሰኑ ካየን ይበቃናል ማለት ነው። በዚህኛው ክፍል ደግሞ በትምህርት ቤት ወይም በስራ ቦታ ልንጠቀምባቸው የምንችላቸውን የእንግሊዝኛ ሐረጎች ለማየት እንሞክራለን የተወሰኑትን። የመጀመሪያው ትምህርት ቤት ስንሆን may I come in መግባት እችላለሁ። ያው ስራ ቦታም እንደዛ ልንል እንችላለን። አለቃ ቢሮ ስንገባ መግባት እችላለሁ የሚል አይነት ጥያቄ ስለምንጠይቅ may I come in የሚል አይነት ማለት ነው። I don't understand this word ይሄንን ቃል አልገባኝም፣ ይሄ ቃል አልገባኝም ብለን ጥያቄ ስንጠይቅ ማለት ነው። can you explain please ልታስረዳኝ ትችላለህ እባክህ የሚል አይነት ትርጉም ይኖረዋል። I finished my work ምን ማለት ነው? ስራዬን ጨርሻለሁ እንደማለት ነው። እንግዲህ እነዚህ የተወሰኑ የእንግሊዝኛ ሐረጋት ናቸው ማለት ነው። በትምህርት ቤት ወይም ደግሞ በስራ ቦታ ልንጠቀምባቸው የምንችላቸው ማለት ነው። በመጨረሻ እንግዲህ በዛሬ ቪዲዮ በመጨረሻ ደግሞ ስለ ስሞል ቶክ ወይንም ያው የተወሰኑ አጠር ያሉ ውይይቶችን ስናደርግ ልንጠቀምባቸው የምንችልባቸውን ሐረጋት በተለምዶ ማለት ነው የተለመዱትን where are you from ከየት ነህ የሚል አይነት ጥያቄ ሲሆን ማለት ነው። ያው I'm from ኢትዮጵያ ልንል እንችላለን። what do you do ምንድነው የምትሰራው? okay I'm a teacher እኔ አስተማሪ ነኝ። እናንተም ደግሞ የራሳችሁ ማለት ነው። ሌላ የተለመደው ያው do you like music ሙዚቃ ትወጃለሽ? ሙዚቃ ትወዳለህ? ብዙ ነገር do you like reading ማንበብ ትወዳለህ? ማንበብ ትወጃለሽ? ብዙ ነገር do you like እያልን ብዙ ጥያቄዎችን መጠየቅ እንችላለን ማለት ነው። እነዚህ ያው ስሞል ቶክ ስናደርግ የተወሰኑ አጠር ያሉ ውይይቶችን ስናደርግ ልንጠቀምባቸው የምንችላቸው የእንግሊዝኛ ሐረጋት ናቸው ማለት ነው። ይሄን ይመስላል እንግዲህ ቪዲዮ ከተመቻችሁ ላይክ ሼር በማድረግ ደግሞ ይሄ ቪዲዮ ለብዙዎች እንዲደርስ እንድታደርጉ በትህትና ጠይቃችኋለሁ። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እኔንም አበረታቱኝ። እስከ ሳምንት መልካም ሳምንት ይሁንላችሁ። እንድሰራላችሁ የምትፈልጉትን የትኛውም አይነት ቪዲዮ ካለ፣ የእንግሊዝኛ ቶፒክ ካለ ኮሜንት ላይ አሳውቁኝ። ፒስ